ይህ የአንድ ኢትዮጵያዊ የጥበብ ሰው ግለ ታሪክ ነው። የግለ ታሪኩ ትኩረት የልጅነት፣ የትምህርት፣ የማረሚያ ቤትና የሥራ ሕይወቱ ላይ ብቻ ነው። ይህ ሰው ዝቅተኛ የኢኮኖሚ ደረጃ ካላቸው ቤተሰቦች የተወለደ፣ አስደናቂ የልጅነት ሕይወቱን የኖረ፣ ብዙ ውጣ ውረዶችን ያሳለፈ፣ የሚያደክሙ ሥራዎችን ሰርቶ ቤተሰቡን የደጎመ ነው። ዛሬ ደግሞ በኢትዮጵያ የፊልም ሥራ ውስጥ በትወና የተጠበበ ውድ ተከፋይ ከሆኑ ተዋናዮች ግንባር ቀደሙ ነው። ይህ ኢትዮጵያዊ ኪነት ሰው ግሩም ኤርምያስ ገብረስላሴ ወይም ግሩም ኤርምያስ ወጋየሁ ይሰኛል። ይህን መርሃ ግብር ስናዘጋጅ የተጠቀምናቸው የመረጃ ምንጮች በተለያዩ ሚዲያዎች የሰጣቸውን ቃለ መጠይቆችን ነው። በአብዛኛው እርሱ ስለ ራሱ የተናገራቸውን በዋናነት ተጠቅመናል። ግሩም ኤርምያስ የተወለደው በአዲስ አበባ ከተማ ተክለ ሃይማኖት አካባቢ እንደ ኢትዮጵያ አቆጣጠር መጋቢት 7 19 ዓመተ ምህረት ከዛሬ 48 ዓመታት በፊት ሲሆን እድገቱም እዚያው ተክለ ሃይማኖት ነው። ግሩም ለእናቱ ለወይዘሮ ወጋየሁ የመጀመሪያ ልጅ ሲሆን ለአባቱ ለአቶ ኤርምያስ ደግሞ ሶስተኛ ሲሆን በአጠቃላይ እሱን ጨምሮ 7 ልጆች ናቸው። የልጅነት ዘመኑን እህትና ከወንድሞቹ ጋር እንደ ማንኛውም የአካባቢው ሕፃናት እየተጫወተ የአካባቢውን ሰዎች ተግባርና እንቅስቃሴ እየወረሰና እንደነሱ እየሆነ ዕቃቃ ጨዋታ እየፈጠረ ማደጉን ይናገራል። በተለይ ኩመላ የሚባለው የወፍጮ ቤት ሰራተኛ በትህትና ለመኖር አርያው መሆኑን ይመሰክራል። ከአክስቶቹ ጋር ስለኖረ አክስቶቹን እንደ እህቶቹ የሚያይ፣ ቤተሰቦቹን የሚወድና የሚያከብር ነው። ግሩም እስከ 10ዎቹ መጀመሪያ ድረስ በጣም ዝምተኛና አይናፋር ነበር። በሄደበት ቦታ ሁሉ ዝምተኝነትን የሚያዘወትር፣ ከለመዳቸው ሕፃናትና ከእህትና ወንድሞቹ ውጭ ብዙ የማይጫወትና የማይግባባ ነበር። በዚህ ባህሪው አጎቱ ብዙ ይጨነቁ እንደነበረ ይናገራል። ከ10ዎቹ አጋማሽ ዕድሜው በኋላ ግን ይህ ባህሪው የተሻሻለና የጉርምስና ዕድሜው አስቸጋሪ እንደነበረ ይናገራል። በልጅነቱ ስፖርት መስራት የሚያዘወትር ሲሆን በተለይ ለቦክስ ስፖርት ትልቅ ፍቅር ነበረው። ግሩም በልጅነት ዕድሜው ፊልም ማየት ይወድ ነበር። ለመጀመሪያ ጊዜ ፊልም ያየው በሲኒማ ራስ እቱቱ ከምትባል አክስቱ ጋር ነበር። ፊልሙም አርኖልድ ሸዋዚንገር የሚተውንበት ነበር። ከዚያ በኋላም በሰፈር ውስጥ በሚገኙ ቪዲዮ ቤቶች እነ ጃን ክላድ ቫን ዳም እና ሌሎች የሚሰሩባቸውን ፊልሞች ይመለከት ነበር። በተደጋጋሚ ከተመለከታቸው ፊልሞች መካከል ዘ ቦዲጋርድ የሚለው ፊልም ሲሆን ይህም ፊልም የምሽት መዝናኛ ቦታዎች በጋርድነት እንዲሰራ ግፊት አድርጎበታል።